እሺ ምንድነው የምትፈልጊው? ካንተ ጋር ጊዜ እንዲኖር ይፈልጋል። እሱን ታዩና ለምን ታዋለው እንዴ? እሺ አክብርሽ ጋር አካውንትሽ ጋር ብር አስገባልሻለሁ። ረጅልኝ አልወርድም። እሱንም አስገባ። ካንተ ጋር ጊዜ እንዲኖር ይፈልጋል። አያህ በጭራሽ አልወርድም። አለብልዛ እጨዋለሁ። አይሆንም። እንዳትጠራ የሌባ አይነ ደረቃል። አረበሽ አዛጅ ወረድ ያፈለከው ማለት ይችላል። አልወርድም ተመችቶኛል። ወዴት ነው? ያራንቺ ለዳራ እንዴ ወዴት ነው የምትሄደው? አይና ሰላም ውድ የፍቅረ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ፓርኪንግ መስዬ ልመጣ ነው። አንጸባራቂ ተቀብያለሁ ከማቃቸው ልጆች እና ዛሬ እስቲ ምን አይነት ሰው ነው የምናገኘው የሚለውን አብረን እናያለን። ግን ከዛ በፊት ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ ፖዝ አድርጉትና ከዛ ሰብስክራይብ አድርጉ። ሰብስክራይብ አድርገን እንቀጥላለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እና ዛሬ ምን መሰላችሁ ማድረገው ፓርኪንግ ልብስ ቀይራለሁ። መኪና ውስጥ አለ እና ልብስ ቀይራለሁኝ። ከዛ በኋላ ምን ይፈጠራል ነው ፓርኪንግ መስዬ ነው እንትን ምለው ሰው ካገኘውኝ እዚህ አንድ ቀለተ ቦታ ላይ ነኝ። ከዛ ምን ይፈጠራል? አሪፍ ሰው እናገኛለን ወይስ አናገኝም የሚለውን ነገር እናያለን። ልብስ ቀይራለሁኝ። ልብስ ቀይሬ ልምጣ። ከዛ በኋላ ሰው እንፈልጋለን። እስከዛው ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ ሁላችሁም። እሺ እንግዲህ ውድ ቤተሰቦች ልብሴን ቀይሬ መጥቻለሁ። ግን አይ ቲንክ የሆነ ጥቁር በጥቁር ቱታ እኮ ነውና ግን ጥቁር በጥቁር ሆኖ ከዛ እንትን ስላለ አይ ቲንክ ላይ መስል ይችላል። ግን ማስኩ ምናምን ያስመስሉ አንተ ያስባናል ላይ እና ይዘነጣል እኮ አባቴ። ግን በቃ ማስኩ ምናምን ስላለ እንትን እላለሁ ብያለሁ። እስቲ ኬፓል ያስኩ እና ውድ ቤተሰቦቼ ሰው እየጠበቅን ነው። እስከዛ ድረስ ሰብስክራይብ አድርጉ። ዛሬ ምን አይነት ሴት ነው የምናገኘው? እናንተ ሁሉ የምትለዩኝ የምትሰኝ ዛሬ ምን አይነት ሰው ነው የምናገኘው የሚለውን ነገር አብረን እናያለን። ሰብስክራይብ እያደረጋችሁ እንዳትረሱ። ሰብስክራይብ አድርጉ። ፖዝ በሉትና ሰብስክራይብ አድርጉ። ከዛ በኋላ ደግሞ ወደፊት የሚሆነውን ነገር እንዳንቀለተው አይነት ሴት ካጋጠመን ጥሩ ነው፣ ግን ላያጋጥመን ይችላል። ችግር ይለፉ ችግር የለም እና ሰብስክራይብ እያደረጋችሁ ሁላችሁም አስተያየት ምናምናችሁን ደግሞ ኮሜንት ጻፉልኝ። እስከዛ ድረስ ሰው እንጠብቃለን። እሺ በዚህ በኩል ሰው አለ። በየት በኩል እንደምጠብቃለህ? የለማ ሰው እንጠብቃለን። ሰው እንጠብቃለን። እስከዛው ድረስ ልክ የሆነ ሰው የመጣ ምናምን ሲመስለን እናስጀምረዋለን። እስከዛው ድረስ ይመቻችሁ። ስማ በዚህም እስቲ በዛ ራሱ ሰው የለም። ማሳያችሁ ምን ባዶ ነው። ግባ አይቀርጽም። ሂድ ኧረ ሂድ። በዛ አይቀርጽም። ፈራው ጦር ዛሬ አብዝሎ ነው። ስማ ወደዚህ ያለ ሴቶች አሉ። ምንም የለም። ተበሏ። ሴት እየጠበቅኩ እኮ ነው። በልሽ ለማንኛውም አይ ዛሬ ምንም ሴት የለም። ወደዛ ምንም የለም። ኧረ ምንም የለም። በዛ እንትን ወደ ላይስ ወደ ላይ የለም። አገኘ ነው። አሪፍ ነው። እስቲ እንግዲህ ዛሬ ምን እንደሚገጥመን አናውቅም። እንግዲህ ሰላም፣ እንዴት ነሽ? ደህና ነሽ? አለልሽ። መታወቅ ይችላል? ዘነጀነኝ ሞከርክ
አራራ እንተዋወቅ ብዬ ነው የጀነጀንኩሽ አይደል? ምን ችግር አለው? ፓርኪንግ ሰራ ምን ችግር አለ? እኔ እኮ እንድትተዋወቅ ብዬ ነው እንጂ አልችልም። ስራ ልስራ? እሺ አመሰግናለሁ። ወይኔ ወይ ጉዴ መጣች። አቤት አለ። ሰላም ነው? ሰላም ነው አለልሽ ነኝ አለ። አይኔ ነው ወይስ ወጥ ይችላል? ለምን ትገቢ ቆይ እናቴ ለምን ትገቢ? ቆይ አይ መግባት ስላለብኝ በጣም ይቅርታ። ፓርኪንግ መስለከኝ ነበር እዛ ነው እኮ እንዳታረዛ ታስፈቅጂ ነው እንዴ ብትገቢ? ምን ችግር አለ እንዴ? አይደለም ችግርማ አለ። እንዴት ሰው በግራ ዝም ብለሽ ዘው ብለሽ ትገባለሽ እንዴ? ችግር ያለው አልመሰለኝ። እንደዛ ነው። ቀደም እኮ እንደዛ እንትን አልሽኝ። ማውራት ራሱ እንትን አላልሽም ነበር። አሁን ደግሞ ዘለሽ ገባሽ መኪና ውስጥ። ለከፋ መስሎኝ ነው። ይቅርታ። ለከፋ መስሎኝ ነው። በጣም ይቅርታ። በጣም ቆንጆ ነገር። አመሰግናለሁ። ምን ቅድም ያልታየሽም ነው? ያ አልተኝ እንደዛ ነገር እንደኛ ግን ሳይፈቅድ ታስፈቅጂ ነው ሰው መኪና ውስጥ ገባ። ምን ችግር አለው? በቃ መታወቅ እንችላለን እኮ። እሺ ለምን ትተሽኝ ሄድሽ? ቅድም ፓርኪንግ መስለከኝ አይመቸኝም። ፓርኪንግ ያ መስለከኝ። እሺ ስምሽ ማን ነው? ቤቲ። ቤቲ ኦኬ። ማን ፍቅረን ከባለ? እሺ ቤቲ ሻይ ቡና ያለን ሻይ ቡና ብናወራ ምን ይመስላል? ገና መጀመሪያ አንቺን ልወቅሽ እንጂ ከዛ በኋላ እንላለን። ምን አይነት ሰው ነሽ እስቲ ንገሪኝ። ግን እያስደነገጥሽ ነበር። ምን አይነት ሰው የሚለውን እሺ፣ ምን አይነት ሰው ነሽ? ማለት እኮ አንድ ሁለት እያልን ወይ ማታ እራት ልጋብዝህ ብናወራ አይሻልም? ትጋብዥኛለሽ? ምን ታስባለህ? እንደዚህ የተገለበጥሽብኝ እና የሆነ ግራ እያጋባሽ ነው። ፓርኪንግ ሊስትሮ ምናምን ታይፕ አይደሉም። በቃ ለምን ይለክፉኛል? ምን አይነት ነው ታይፕሽ አንቺ? ምን አይነት ሰው ነው ታይፕሽ? ልክ እንደዚህ ምን አይነት አሁን ያለበት ኦኬ። ያው ፓርክ አድርግ ተብዬ ቢሆንስ? አይመስለኝም። እንዴት አወርዳለሁ? ትወርጃለሽ? ኦኬ። ምን እንደዚህ ሰው ጋር ምናምን ትገባለሽ? አይ በጭራሽ። ያው አንዳንዴ ምን ችግር አለው? መግባቱ ምን ችግር አለው? አይ ችግር የለም። እኔ እኮ ያስደነገጥሽኝ ሳታስፈቅጂ ምናምን ስለሆነ ነው እንጂ ችግር የለም። መጀመሪያ ልተዋወቅሽ አልከኝ። ምን ችግር አለ? ማስፈቀድ ጋር ምን አገናኘው? እሱማ ብዬሽ ነበር ቅድም ነው። አሁን ከዛ ሳትተዋወቂኝ በዛ ሰድበሽ ምናምን ፓርኪንግ መስለከኝ። በቃ አይመቸኝም ፓርኪንግ ምናምን እንዳልኩ ነው መስለከኝ ነበር። እሺ ምን አይነት ነው ወንድ ታይፕሽ ንገሪኝ። ሀብታም እንዴት አስረዳክ? እዚህ ሰፈር ነው የምትኖረው? ቦሌ ነው የምኖረው። ኦኬ። እና አንቺ ሀብታም ነሽ ታዲያ? ነውስ እየፈለግሽ ነው? እየፈለግኩ ያገኘው ይመስላል አይደል? እሺ ያዘነገች ነው። ቆይ ትንሽ ቆይ ፍቅረኛለሽ? አለኛ እና አይደብረውም? የት ላይ ይችላል? አይ ካላየ ችግር የለውም። ችግር የለውም። ምን ችግር አለ? ቢያይስ ስልክ ላይክ ባለ ትዳር በየአይነት አይበላም ያለው ማለት ነው። ኧረ በለው ምን ነው ገረመክ? ወይ ጉዴ! አይ ጭራሽ ይሄን ሰምቼ አላውቅም። ምን ያህል ጊዜ ሆናችሁ? አንድ 4 አመት። 4 አመት? ያ ልንገባ ነው። ኦኬ። ምንድነው የሚሰራው እሱ? ኧረ ምንም ጥያቄ ያበዛብኝ ነው። ነው ትንሽ እንትን ስላል ኮንፊውዝ ሆንኩ ነው። ለዛ ነው። አይ ስለ ስራው ታውና እራት ልጋብዝ። እራት ልተዋወቅና እኔ ጋብዝሻለሁ። ተዋወቅና አይደል? እንዴ ችግር አለ? ለምን ቤት አትመጣም?
ምን ባልሽ እያለ አይ አንድ ላይ እኮ አንኖርም። ያው ስንጋባ ነው አንድ ላይ የምንኖረው። ምን ችግር አለው? ሌላ ቤት አለኝ አታስብ። እሱም አይመጣበት። ብዙ ሰው እንደዚህ ታወሪያለሽ? በጭራሽ የመጀመሪያ አይነት ምን ነው ገረመ? ምን ነው ገረመ? በጣም ገረመ። እኔ እንደዚህ እናወራለን ብዬ እንትን ስል ከዛው ጋር ነው እንትን ያልሽብኝና ግራ ገባኝ። አይ ግራማ አትገባ ግራ አትገባ። ኖርማል ነገር እኮ ነው። ኖርማል ነው። ያ የምርሽ ነው ግን ቆይ እንትን እያሳለ ሙድ ያሽብኝ አይደለም። የምሬን ነው። ምን ነው የምሬን ነው። አትገራም እንደዚህ። ኦኬ እሺ ምን ማድረግ ነው የሚያዝናናሽ? በቃ ፈታ ማለት ፈልጋለሁ። ካንተ ጋር ጥሩ ጊዜ እንዲኖረኝ ፈልጋለሁ። አታውቂኝም እኮ ተዋወቅን እኮ። ሳታውቂኝ ተዋወቅን። ያው ብዙ አወራን እኮ ሳናስበው አይመስልም? በተቃራኒ ያሳፈርከኝ ነው። ያሳፈርከኝ ነው? እና ያሳፈራለሁ። ማሳፈር ሰው ነው። የተነገርከኝ ነው ምናምን ግን ለምንድን እንደ ለክ የሆነ ጥቅም ምናምን እንትን ያለሽ አይደለ? ጥቅመኛ ነገር ነሽ። ብር ብቻ ይኖረዋል እኮ ፓርኪንግ ምን ይሰራልኛል? ፓርኪንግ ምን ይሰራልኛል? እንደዛ መስላኝ ነበር። ኦኬ ይሄ በቃ አንቺ ጋር ይሄ ፍቅር ምናምን ወይ ቪትስ ምናምን ኮሮላ ራስ ብትይዝ ነው አልገባም ነበር። ተቃለቀ። ኦኬ ትመርጫለሽ? እሱንም በደንብ ባልሽን ረቢ ነው። ምንም አይነዳም እባክህ እሱን ተው። እሺ አንቺ ምንድን ነው የምትነጂው? እንዴት ነበር የተላከብከው መጀመሪያ ላይ? እንዴት ነው ማለት ወሬ እያስቀየሽ ነው? እያስቀየስኩ አይደለም። አይ እሺ ምንድነው? ኦኬ በግሬ ነው እያልሽ ነው? ሶታ አይደለም ረብ። እሺ ሊስት ነው። እሺ እሱን እንዳልሽ ይሁንና አንቺ ሳይኖርሽ ባልሽ ሳይኖር እንዴት ነው የምትመርጪው ታዲያ? ሰው የተሻለ ነገር ይፈልጋል አይደለ? ልክ እንደማንኛውም ሰው እኔም እፈልጋለሁ። በቃ ብዙ ጊዜ ቺት ታደርጊበታለሽ? ኖርማል ነገር ነው ቺት። የእሱንስ ማን አየው? የምርሽን ነው ግና የምሬን ነው። እስቲ ያ ወይ ጉዴ የምር በጣም ጥቅመኛ ሰው ነሽ እንጂ እኔ እንደዚህ ምናምን እንትን አልልም ነበር። እግዚአብሔር ግን ብትወድሽ ይሻላል እንዴ? ለምን? እኔ እንጃ። እኔ እንደዛ አይነት ሰው አልፈልኩም። አንተ ምንድነው አዲስ ነህ እንዴ? መኪና ለመያዝ ምናምን ነገር አዲስ ነህ? ምን ችግር አለ? አዲስነቱ እኮ አይ ምን ብዙ ጊዜ የምታረጊው ነገር ነው። አንቺ ብዙ ጊዜ ልታረጊ ይችላልሽ፣ ግን እኔ እንደዛ አይነት ነገር እንትን አይደለም። ገጥሞኛ አይቅም እያልክ ነው እኮ። ገጠመካ ዛሬ ገጠመክ ወይ ጉዴ ዛሬ። እሺ ቅርታ ቤቲ ለካ በስማችሁ ነው። የምር አንቺ የሆነ ጥቅመኛ ሴት ነሽ። በጭራሽ። ኧረ ምን ችግር አለው እንዴ? አንቺ የምርሽ ነው እንዴ? የምሬን ነው። ምን ችግር አለው? ናናቴ ረጅ እና አይደል እንዴ? ምን ችግር አለው? ቆይ በቃ ካንተ ጋር ፈታ ማለት ፈልጋለሁ። የምሬን ነው። ፈታ ማለት ፈልጋለሁ። የምር እያስበረገግሽ ነው እናቴ። ረጅ ለምን ትደነግጣለህ? ቆይ ድንግል ነህ እንዴ? ድንግል ነህ? እሺ ድንግል ነህ? አዎ ድንግል ነህ። ምን ነው ለምን እንደምደነግጥ ደግሞ አንደኛ እና ቀስ ሁሉም እኮ ቦታ አለው እኮ። አይ እያስወረድከኝ ነው እኮ ታውቋል። እኔ ደግሞ ካንተ ጋር ጊዜ እንዲኖረኝ ፈልጋለሁ። አልወርድም በቃ። እንዴ ለምን ነው ግግም የምትይው? እናቴ አልወርድም ማለት ወረጅና እጨዋለሁ። እንዴ ለምን ነው የምትጨው? በቃ እጨዋለሁ። ከዛም ምለው አውቃለሁ። ምን ሆንኩ ብለሽ ነው የምትጨው? በቃ እሱን ታያለህ። አልወርድም ያ አልወርድም እኮ። ሰው ታዲያ ምን ማድረግ አለብኝ ነው አሁን? በቃ ካንተ ጋር ፈታ ማለት ፈልጋለሁ። ምን ሆነ ነው ለምን እንደምታካብደው? እኔ እያካበድኩ አይደለም፣ እንድትወርጂ ነው እንጂ እንድትጮይ። ምንድነው የምትጮይ? ለምን ነው የምትጮይ? ምን ሆንኩ ብለሽ ነው የምትጮይ? በቃ መጀመሪያ ለምን ሰላም አልከኝ? ለምን ሰላም አልከኝ? ማለቴ ተውስ አሁን ፈታ ማለት አንችልም። በጣም ደብሮኝ ነው። አንችልም። እሺ ውረጅ፣ ግን በሰላም እንትን በላ። ሌላ ቀን እንገናኛለን አይሻልም? በጭራሽ ዛሬ ነው ፈልገው። አልወርድም። ኧረ ተይ በማርያም። የምርሽ ነው? የምሬን ነው። አልወርድም።
ኧረ በማርያም በስነ ስርዓት ረጅልኝ ናት። አይ በጭራሽ አልወርድም። እንደው ጨዋለሁ ምናምን። አዎ ጨዋለሁ። አላልኩም አትልፋ። ለምን ደግሞ አትወርጂም? አልወርድም አልኩ እኮ በቃ። እንዴ እሺ ምንድን ነው የምትፈልጊው? ካንተ ጋር ጊዜ እንዲኖር ይፈልጋል። እሱን ታየውና ለምን ታዋለው እንዴ? እሺ አክብርሽ ጋር አካውንትሽ ጋር ብር አስገባልሻለሁ። ረጅልኝ። አልወርድም። እሱንም አስገባ። ካንተ ጋር ጊዜ እንዲኖር ይፈልጋል። አያህ በጭራሽ አልወርድም። አለብልዛ ጨዋለሁ። አይሆንም። እንዳታስ የሌባ አይነ ደረቃ ነው። ኧረ በሻጃጅ ወረድ እየፈለከው ማለት ትችላለህ። አልወርድም ተመችቶኛል። ወዴት ነው? ያራንቺ ለዳራ እንዴ ወዴት ነው የምትሄደው? አይ ና ቁጭ በል። ወረጂ አልወርድም በቃ እኔ እዚህ ጋር እንትን ሰዎችን ነው የምጠራቸው። እሱ አይደል እንዴ የሚፈልግ አትውረድ። ጊዜ ካንተ ጋር ማሳለፍ ትፈልጋለህ? አንቺ ምን ሆነሽ ነው? በቃ እንደዚህ አይነት አይዳውታ ደግሞ አይቻልም። አንቺ ረፊ አይ በጭራሽ የሆነ ጤና ምናምን ችግር አለብሽ? ኧረ እግዚአብሔር ይመስገን ደህና ነኝ። ቁጭ ተመችቶኛል። እኮ ሰው እያየኝ ነው። እኔ ስለ ሰው ነው የምናገባኝ ታዲያ። እነሱ እኮ የሚያደርጉኝ አይደል እንዴ? እሺ ቆይ በቃ እሺ ልሽ ወረጂ በሰላም እኔ በምትፈልጊውን ብር እንትን እልሻለሁ። ብሩን ማስገባ ካንተ ጋር ፍታ ማለት ፈልጋለሁ። በቃ ተግባባ። እኔ እኮ ጀስት እንተዋወቅ እንጂ ሌላ ነገር አስቤያለሁ አላልኩሽም እኮ። ሰው ሰላምታ ነው እኮ የሰጠሁሽ። ቢሆንስ በቃ እኔ ካንተ ጋር ፍታ ማለት ፈልጋለሁ። እሺ ምንድን ነው የምትፈልጊው? ካንተ ጋር ጊዜ እንዲኖረኝ ፈልጋለሁ። እንዴ የሄድክ እኮ ነው። ምን ነው አንዴ ምን ነው? ኧረ ወረጅ በእናትሽ። መጨረሻ አልወርድም። ይልሽ ሰው እያየ ነው። ስለዚህ ውረጅ። አልወርድም። እሺ ምንድን ነው የምትፈልጊው? እኔ ያወራልሻለሁ። እሺ ምንድን ነው የምትፈልጊው? አንተ ጋር ጊዜ ማሳለፍ ብቻ ነው የምፈልገው። ለምን ደግሞ አትረዳው ሰው እኮ። እሺ የፈለግሽውን ብር እሰጥሻለሁ። እኔ ውረጂ። ትሰጠኛለህ? 20 ሺህ ትሰጠኛለህ? 20 ሺህ ምን አድርገሽ 20 ሺህ የምሰጥሽ? በቃ እሺ 10 ሺህ ብር አስገባልሻለሁ። ነው አይ 20 ሺህ ብር በጭራሽ ባንዴ ታወራለህ እንዴ? እሺ ነይ ወረጅና አካውንትሽን ንገሪ። ኦኬ ጋዛ ከይዘን አንቺ የምር ተቀበይ ነው በደንብ ነው አለም በማልቀበል አስተላልፍ። ቶሎ በል አንቺ የምን ብር? ኧረ በማርያም አንቺ የምርሽ ነው? ምንም ሳታረጊ ቆይ 20 ሺህ ብር ልትቀበይ ነው? አዎ ቶሎ በል አስተላልፍ። ምንድን ነው አጣፍጥ እንዴ? የምርሽ ነው? ቆይ የምሬን ነው። ምን አገረመ? ታስተላልፍ እንዴ? በዛም እኮ ፈታ ብንል ደስ ይለኝ ነበር። ችግር አለ? እሺ እሱን ታዩዳ እንትንሽ ወይ ስልክሽ ወይ እንትን ስጭኝሽ አካውንትሽ ንገሪ። ኦኬ እሺ 32 እሺ 95 7 ቤተልሔም ከበደ ወይ ጉዴ። ማስገባልሻለሁ ነው በስንት ሰዓት? አይመለከተኝም። የታገኘሃለሁ ወይ ስልክ ውስጥ ተቀመጥኩ። አንቺ ያረብ ማርያም አንቺ ሰው እንዲያይ በእናትሽ። አይ አይመለከተኝም። እሺ ለማን ቤቤ እና አንቺ እንደ አንቺ ያረብ ማርያም ምትክ አይሆንም እንዴ? ወይ አስገባው ወይ ስልክ ስጠኝ። በቃ እንፈታም ዛሬ ተመችተኛል። ፈታ ማለት ፈልግ ነበር ካንተ ጋር
እሺ ስልክሽን እሺ እንትን ልልሻለሁ። ስንት ላስገባልሽ? 10 ሺህ ብር አስገባልሽ። ያንቺ ደግሞ አትወጪ። 20 አሁኑ 20 ሺህ የለኝም። አይመለከተኝም። አሁኑ አለበዛ ጨዋታ ፓርኪንግ ሰራት እጨዋለሁ። በቃ ምንም ፓርኪንግ አይደለም። ቶሎ በል እሺ። ይኸውልሽ በስነ ስርዓት አስገባልሻለሁ። ፕሊዝ እሺ እሺ እሺ። እሺ ዘጋውኝና እንትን ብያለሽ። በመስኮት እንትን ልሻለሁ። አምልጥ እንዴ መኪና መታችሁ በኢየሱስ ስም አይ ቲንክ በሳ ሳይድ ሄደችው ላይ እንዳትመጣብኝ እንዴ እቺ ደግሞ ምንድነች እቺ ከየት ነው ፈቶ ይለቀቁብን በኢየሱስ እሺ ለማንኛውም ጋይስ ሁላችሁም ሰብስክራይብ እያደረጋችሁ ለእናንተ ብዬ ነው እንደዚህ መከራ እኔ ኤክስፐሪመንት ሰራለሁ ምናምን እያልኩ ነው እንደዚህ መከራዬን የማየው። ሁላችሁም ሰብስክራይብ እያደረጋችሁ ሌላ ሀሳብ ይዘን እንመጣለን። ሌላ እስቲ ኔክስት ደግሞ ምን ሁኜ እንትን ልበል አሁን ምን ሁኜ አረተ እንትን እንዳይለቅ ምን ልሁን የዛን ጊዜ የሆነ እንትን ማመስ ያልነበረ ልብስ ምናምን ለብሼ ነበር አሁን ይሄን ለበስኩኝ። ሶ ኔክስት በምን ይሰራ በምን እንድሞክረው የምትፈልጉትን ነገር ጻፉልኝ። ምንም አይነት አስተያየት ይሁን እቀበላለሁ። ወዳችኋለሁ። ሰብስክራይብ ያደረጋችሁ ሁላችሁንም አብረን እንደግ። ወዳችኋለሁ። የፍቅረ ቲዩብ ቤተሰቦች ወዳችኋለሁ። እና እንግዲህ የዚች ልጅ ባሊዮንኮ ደግሞ እንግዲህ መጽናናቱን እመኝልሃለሁ። እኔስ ነድቻ መለጥኩ። አንተ 4 አመት ሙሉ እንዴት እንትን እንደምትል አላቅም፣ ግን ባሏ ነኝ ብሎ የሚመጣ ካለ ለራሱ ለልጁ ሲባል እኔ በውስጥ ፎቶ እንልክልሃለሁ። እሺ ይሄ ቪዲዮውን ቁርጥ አድርጌ ስክሪንሾት አድርጌ ምናምን ነገር እልክልሃለሁ። የምሬ ነው። ምክንያቱም አንድ ሰው መዳን አለበት። 4 አመት ምናምን ሆኖ ከዛ ልጁ ደግሞ አገባለሁ ምናምን ብሎ አስቦ ከሆነ በጣም ነው የሚደብረውና ወዳችኋለሁ። ሰብስክራይብ ያደረጋችሁ መቻችሁ። ፒስ